ስማርትፎንን ብቻ በመጠቀም በየወሩ 500፣ 1000፣ 2000 ዶላር ማግኘት እንደምትችል ታውቃለህ? ዛሬ ልንገርህ። ቲክቶክ አውቶሜሽን ሲባል ሰምተሃል። በዛሬ ቪዲዮ የቲክቶክ አውቶሜሽን ከአካውንት አከፋፈት ጀምሮ ቪዲዮ አፕሎድ እስከምታደርግበት ድረስ ያለውን ስቴፕ ባይ ስቴፕ አሳያለሁ። ከዚህ በፊት የቲክቶክ አውቶሜሽን ወይም ደግሞ ኢንተርናሽናል የቲክቶክ አካውንቱን ከፍተ መስራት ጀምረ ሊሆን ይችላል። ነገር ግን እስካሁን ምንም ገንዘብ ካላገኘ ከ1000 ፎሎወር በላይ ማለፍ ካልቻልክ ይሄ ቪዲዮ ላንተ ነው። አካውንትን ከፍተ ሞኔታይዝ አድርገ በየወሩ 500፣ 1000፣ 2000 ዶላር የምታገኝበትን እያንዳንዱን ሚስጥሮች በዚህ ቪዲዮ ነግራለሁ። እስካሁን ቪዲዮአችሁ ቫይራል ያልወጣበት መንገድ ምናልባት በጣም ብዙ መንገዶችን ስለተሳሳታችሁ ይሆናል። በዚህ ቪዲዮ አካውንቱን ስትከፍቱ መከተል ያለባችሁ 8 መንገዶችን እነግራችኋለሁ። ወሬ ብቻ ሳይሆን በፕራክቲስ ስልኬን ተጠቅሜ አካውንቱን ክሬት እያደረጉ 8ቱንም መንገድ እንዴት እንደምትጠቀሙ ስቴፕ ባይ ስቴፕ የምነግራችሁ ይሆናል። የመጀመሪያው ቲክቶክ አውቶሜሽን ምንድነው የሚለው ልንገራችሁ። ቲክቶክ አውቶሜሽን ማለት ዓለም ላይ 1.5 ቢሊዮን በቀን ውስጥ የቲክቶክ አፕሊኬሽን ይጠቀማሉ። 1.5 ቢሊዮን ህዝብ ነው ያልኳችሁ። ስለዚህ 1.5 ቢሊዮን ህዝብ አንድ የሚያገናኘን መግባቢያ አለ። እሱም ኤኒ መዝናኛ ቪዲዮ ሊሆን ይችላል፣ ፈኒ ቪዲዮ ሊሆን ይችላል። እነኚህ ቪዲዮዎች ዓለም ላይ ያለ ህዝብ ያንን ቪዲዮ ሲያይ ይግባባል ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎችን አፕሎድ በማድረግ ሞኔታይዝ አድርጋችሁ ገንዘብ መስራት ማለት ነው። ቲክቶክ አውቶሜሽን በ7 ሀገራት ነው የሚከፍሉት። በዩናይትድ ኪንግደም፣ በዩናይትድ ስቴትስ፣ በጀርመን፣ በፍራንስ፣ በስፔን፣ በብራዚል እና በመሳሰሉት ሀገራት ቲክቶክ ይከፍላል ማለት ነው። ስለዚህ እነኚህን ሀገራቶች ታርጌት በማድረግ አፕሎድ የምታደርጉት ቪዲዮ ሞኔታይዝ አድርጋችሁ ከኢትዮጵያ ገንዘብ መስራት ትችላላችሁ። ይህንን መንገድ ስቴፕ ባይ ስቴፕ ላሳያችሁ። አሁን ወደ ስልኬ እሄድና አሳያችኋለሁ። የመጀመሪያው አካውንቱን ስትከፍቱ ማድረግ ያለባችሁ ጥንቃቄ፣ አካውንታችሁ አዲስ ዲቫይስ ወይም ደግሞ ዳታ ክሊር የተደረገ አፕሊኬሽን ያስፈልጋቸዋል። ለምሳሌ እዚህ ጋር የቲክቶክ አፕሊኬሽን አለኝ። እዚህኛው የቲክቶክ አፕሊኬሽን ላይ ኢንተርናሽናል ወይም ደግሞ የቲክቶክ አውቶሜሽን መስራት ፈለጉ። ስለዚህ ምንድነው ማድረግ ያለብኝ? የመጀመሪያው አካውንቱን ከመክፈቴ በፊት ማድረግ ያለብኝ ምንድነው? ክሊር ካች እንደ ክሊር ዳታ አደርገዋለሁ ማለት ነው። የአንድሮይድ አፕሊኬሽን ካላችሁ አፕሊኬሽኑን ጫና አድርጋችሁ ስትይዙ ኢንፎ ሚል ይመጣል። ኢንፎ ላይ ክሊር ካች እና ክሊር ዳታ ሚል ይመጣል። እሱ ውስጥ ገብታችሁ ክሊር ዳታ እና ክሊር ካች የሚለውን ዴሊት ታደርጋላችሁ ማለት ነው። ወደ አፕሊኬሽኑ ገብታችሁ ዳታውን እና ካቹን ዴሊት ማድረግ የምትፈልጉ ከሆነ ደግሞ ሴቲንግ እንደ ፕራይቬሲ የሚለው ውስጥ ትገባላችሁ። እዚህ ጋር ከገባችሁ በኋላ ወደ ታች ስትሄዱ እዚህ ጋር ፍሪ አፕ ስፔስ የሚለውን ክሊክ ታደርጋላችሁ። ይኸው እዚህ ጋር ፍሪ አፕ ስፔስ የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር የምትመለከቱት ካች የሚለው 276.5 ሜጋባይት አለው። ይሄንን ክሊር ታደርጋላችሁ ማለት ነው። እዚህ ጋር ወደ ታች ደግሞ ዳውንሎድ ላይ 535 ሜጋባይት አለ። ይሄንን ክሊር ታደርጋላችሁ። ይሄኛው ሁለቱ ምንድነው? እናንተ ሎኬሽናችሁ ኢትዮጵያ እንደሆነ ሊያሳውቅ የሚችል የተወሰነ ዳታ ይዟል ማለት ነው። ካቹም ዳውንሎድ ያደረጋችሁትን ፋይል ማለት ነው። ስለዚህ ሁለቱንም ዴሊት ታደርጋላችሁ። ነገር ግን እኔ አሁን ለእናንተ ለማሳየት ስለሆነ ይሄንን ዴሊት አላረገው። የመጀመሪያው ይሄንን ስቴፕ ነው የምትከተሉት። ሁለተኛ ይሄንን ክሊር ካደረጋችሁ በኋላ ስልካችሁን ሪስታርት ታደርጋላችሁ። ነገር ግን ሲም ካርድ ማውጣት ግዴታ አለባችሁ። ዋይፋይ ነው መጠቀም ያለባችሁ። ከዛ በኋላ ሁለተኛው የምንጠቀመው ምንድነው? ማንኛውም ቪፒኤን ከፕሌይ ስቶር ላይ ዳውንሎድ ታደርጋላችሁ። በዩኬ ወይም በፍራንስ ኮኔክት ሊያደርግላችሁ የሚችለውን ቪፒኤን ዳውንሎድ ታደርጋላችሁ ማለት ነው። እኔ አሪፍ ነው ብዬ ከማስባቸው ቪፒኤኖች መካከል ሱፐር አንሊሚትድ ቪፒኤን የሚባለውን እሱን ዳውንሎድ ታደርጋላችሁ። ይኸው እዚህ ጋር ትመጡና ሱፐር ቪፒኤን ስትሉ ሱፐር አንሊሚትድ ቪፒኤን እዚህ ጋር ያመጣላችኋል። ይኸው አንደኛ ላይ ሱፐር አንሊሚትድ ቪፒኤን የሚለውን እሱን ዳውንሎድ አድርጋችሁ ኮኔክት ታደርጋላችሁ ማለት ነው። እዚህ ጋር ፕሮሰስ ዊዝ አድ ሚል አለ ከታች ላይ ፕሮሰስ ዊዝ አድ። ክፍያ አልከፍልም፣ ማስታወቂያ እያየው ቪፒኤኑን እጠቀማለሁ የሚለው ያመጣላችኋል። እሱን ክሊክ ታደርጋላችሁ። በቃ አንድ የማስታወቂያ እያያችሁ ቪፒኤኑን ኮኔክት ታደርጋላችሁ። እዚህ ጋር ሎኬሽን ትመርጣላችሁ። ዩኬ ዩናይትድ ልበለው ያ ዩናይትድ ኪንግደም
አለው አረኩት። ፓስወርድ አስገባ። ቪፒኤን ኮኔክት ሊያደርግ ስለሆነ ያው ዩናይትድ ኪንግደም ላይ ቪፒኤን ኮኔክት አድርጎልኛል ማለት ነው። ሁለተኛው ቪፒኤናችሁን ኮኔክት አደርጋላችሁ። ይሄንን አሁን የምነግራችሁን አንድም ሳትዘሉ ስቴፕ ባይ ስቴፕ መጠቀም አለባችሁ። ሶስተኛው የምታደርጉት ምንድነው? አዲስ ኢሜል ወይም ደግሞ ቲክቶክ ያልተከፈተበት ኢሜል ነው የምትጠቀሙት። እኔ እዚህ ጋር መጣና ቲክቶክ ያልተከፈተበት ኢሜል አለኝ። ቲክቶክ ያልተከፈተበት ኢሜል አለኝ። ኢሜላችሁ ላይ ትገቡና እዚህ ጋር እኔ ቲክቶክ ያልተከፈተበት አንድ ኢሜል አለኝ። እሱን ኢሜል እጠቀማለሁ። ኢሜል ክሬት ስታደርጉ ምንም ችግር የለውም። በኢትዮጵያ ስልክ ቁጥርም መጠቀም ትችላላችሁ። ኔክስት የምናደርገው ምንድነው? አዲስ የቲክቶክ አካውንት ነው የምንከፍተው። እዚህ ጋር የቀስት ምልክቷን ትነካላችሁ ሌላ አካውንት ካለ። ነገር ግን እናንተ አዲስ አካውንት ክሬት የምታደርጉ ከሆነ ሌላ አካውንት እንዲኖራችሁ አልመክርም። ዳታውን እና ካቹን ክሊር አድርጋችሁ ወደ አካውንታችሁ ስለምትገቡ። ስለዚህ እኔ እዚህ ጋር ብዙ አካውንቶች ስላሉ ለእናንተ ለማሳየት ስለሆነ እሱን አልጠቀምም። አሁን ትልቁ ስቴፕ ያለው እዚህ ጋር ነው። እዚች ጋር ከታች ኢትዮጵያ ሚል ይመጣላችኋል። ይህን ምን ታደርጋላችሁ? ኢትዮጵያ ሚለውን ክሊክ ስታደርጉ ያስቀይራችኋል። ወደምትፈልጉበት ሀገር መቀየር ትችላላችሁ። ነገር ግን የቲክቶክ ሞኔታይዜሽን በ7 ሀገራት ብቻ ነው የሚፈቀደው። ስለዚህ እኔ ምን አደርጋለሁ? በዩናይትድ ኪንግደም አደርገዋለሁ ማለት ነው። ዩናይትድ ኪንግደም አደረኩ። ከዛም እንደው ማድረገው እዚች ጋር ኮንቲኒው ዊዝ ጎግል ሚለውን ክሊክ ታደርጋላችሁ። ኮንቲኒው ዊዝ ጎግል ሚለውን ክሊክ ታደርጋላችሁ። ከዛ ቲክቶክ ያልተከፈተበትን ኢሜል ያስመርጣችኋል። እኔ ቲክቶክ ያልተከፈተበትን ኢሜል ሰሌክት አደረኩት። እዚህ ጋር ኮንቲኒው፣ እዚህ ጋር በርዝዴይ ያስመርጣችኋል። መጨረሻ ላይ አካውንታችሁ ሞኔታይዝ ስታደርጉ የናሽናል አይዲያችሁን ስለምታስገቡ እዚህ ጋር የምታስገቡት የልደት ቀን ትክክለኛ መሆኑን እርግጠኛ ሁኑ። እኔ እዚህ ጋር የራሴን ስለማስገባው ይሄው ትክክለኛ የራሴን አስገባውት ማለት ነው። እሺ ቀጣይ የሚሆነው ምንድነው? እዚህ ጋር ዩዘር ኔም ነው የሚያስመርጣችሁ። ወደ አራተኛው ነው የምንሄደው ማለት ነው። ዩዘር ኔም ስትመርጡ ምን እንደምታደርጉት ለኢንተርናሽናል ኮንተንት የሚሆን ከኒቻችሁ ጋር የሚሄድ ዩዘር ኔም ሰሌክት ታደርጋላችሁ። ይህንንም እንደምታደርጉት ቻት ጂፒቲ ላይ በመሄድ ወይም ደግሞ ሌሎች የኤአይ ቱልሶች ላይ በመሄድ ከእናንተ ኒች ጋር ሊሄድ የሚችል ዩኒክ የሆነ ኔም እንዲሰጣችሁ ቻት ጂፒቲን ትጠይቃላችሁ። ወይም ደግሞ ሌላ እናንተ የምትጠቀሙበትን የኤአይ ቱልስ ትጠይቃላችሁ ማለት ነው። ምንድነው ያልኩት? ቻት ጂፒቲ ላይ ሄጄ ስለ ፍሬንድ እና ከፋሚሊ ጋር የተያያዘ ጌሞች የሚለቀቁበት ከዩቲዩብ ላይ እያመጣው የመለቅበት ቻናል ነው። ለዚህ ቻናል ዩኒክ የሆነ ኔም ወይም ደግሞ ዩዘር ኔም ስጠኝ ነው ያልኩት። ቻት ጂፒቲ ላይ ይሰጠዋለሁ። ስለዚህ ዩኒክ የሆነ ስም ይሰጠኛል ማለት ነው። ስለዚህ እዚህ ጋር ቀለል ያለ ስም ምን አደርገዋለሁ? ለምሳሌ እዚህ ጋር ክሬዚ ፋርም ቻሌንጅ ይላል። ይህንን ወሰድኩት፣ ፔስት አረኩት። ከዛ ኮንቲኒው ክሬዚ ፋርም ቻሌንጅስ ይላል። አሁን በተሳካ ሁኔታ አካውንታችንን ክሬት አድርገናል። ነገር ግን አካውንታችን ትክክለኛ የዩናይትድ ኪንግደም አካውንት ነው የሚለውን ቼክ ለማድረግ እዚች ጋር 3ቷን ሰረዝ ነካለው። ከዛ ቲክቶክ ሴቲንግ የሚለውን ከዛ ከላይ አካውንት ሚል ይመጣል። እሱን ክሊክ ታደርጋላችሁ። ከዛ ድጋሚ አካውንት ኢንፎርሜሽን ሚል አለ። እሱን ክሊክ ስታደርጉ እዚህ ጋር ከታች በኩል ዩናይትድ ኪንግደም ብሎ መጥቶልናል ማለት ነው። ስለዚህ አሁን የዩናይትድ ኪንግደም አካውንት በተሳካ ሁኔታ ክሬት አድርገናል። ነገር ግን አሁን አካውንቱን ስንጠቀመው የኢትዮጵያ ኮንተንት መምጣት የለበትም። እዚህ ጋር ዶንት አለው የሚለውን ክሊክ አደርጋለሁ። ምክንያቱም ምንድነው እዚህ ጋር እያለኝ ያለው አካውንቱን ስትከፍቱት በጣም ብዙ ሰው አለው ይላል። አንድሮይድ ላይም ሌሎች ስልኮች ላይም በፍጥነት አለው ለማለት ቅርብ ስለሆነ ለፍሬንዶች ወይም ደግሞ ለፌስቡክ ጓደኞች የምትለቁት ቪዲዮ ይድረስ እና ፐርሚሽን ስጥ ብለው ነው የሚያመጣው። ስለዚህ ያ መሆን ስለሌለበት ዶንት አለው ለዋለው ማለት ነው። ዶንት አለው ለዋለው። ሌላኛው የምናደርገው ምንድነው? ለዚህኛው አካውንት አሁን ፕሮፋይል ሎጎ እንሰራለታለን። ከዛ ባዮ እንሰራለታለን። ከዛ ከስተማይዝ እናደርገዋለን ማለት ነው። ይሄንን የትም ሳንሄድ እዚህ በቻት ጂፒቲ ምን አደርገዋለሁ? እዚህ ጋር ክሪኤት ሲምፕል ሎጎ
ሎጎ ክሬት እንዲያደርግልኝ ቻት ጂፒቲን ጠየኩት። ጀነሬት ያደርገዋል። ቆንጆ ሎጎ ከሰጠልኝ አፕሎድ እናደርገዋለን ማለት ነው። ቆንጆ ባይሰጥም ችግር የለውም። ማንኛውም ሎጎ መጠቀም ትችላላችሁ። ፕሮፋይሉ ባዶ ከሚሆን ፕሮፌሽናል መሆን ስላለበት። ኦኬ እንደምትመለከቱት ሎጎ ሰጥቶናል ማለት ነው። ይሄ አሪፍ ሎጎ ነው። ስለዚህ ዳውንሎድ ምን አደርጋለሁ? ይሄንን ቀጥታ እዚህ ጋር ኤዲት ለውና ፒክቸር አስገባለታለሁ። አፕሎድ ፒክቸር። ይሄው ቆንጆ ፒክቸር ማለት ነው። እዚህ ጋር ስቶሪ ላይ አፕሎድ ላድርገው እያለ ነው። ይሄንን አልፈልገውም፣ ሴቭ አደርገዋለሁ። ሴቭ አደረኩት ማለት ነው። ኔክስት ምን እንደው የምንፈልገው ባዮ እንፈልጋለን። ይሄንን ቻት ጂፒቲ ላይ ቀጥታ በመሄድ የቲክቶክ ባዮ እንድሰጠኝ እፈልጋለሁ አልኩ። ሾርት በቃ ያው አጭር ፈኒ ፋሚሊ ቻሌንጅ ዴሊ ክሬዚ ሞመንት ፎሎ ፎር ሞር ፋንስ ይላል። ይሄ ሾርት እና አሪፍ ነው። ኮፒ አረኩ። ከዛችን ኤዲት አረጋትና እዚህ ጋር ባዮ የሚልበት እዚህ ጋር ባዮ ላይ ፔስት አደርገዋለሁ። ከዛ ሴፍ። ያው ፕሮፋይላችን ላይ ስትገቡ ናይስ ሉክ አለው፣ ፕሮፋይል አለው፣ ዩዘር ኔሙ ናይስ ነው። ከዛ ባዮ አሪፍ ነው። ስለዚህ አካውንታችን አሁን ሴት አፕ ሆኗል። ስለዚህ አሁን የተወሰነ ነገር አሳያችኋለሁ፣ ትሪክ። ብዙዎቻችሁ እስከዚህ ድረስ መታችሁ ወዲያው ቪዲዮአችሁን ነው አፕሎድ የምታደርጉት። አካውንታችሁን ማስተካከል ብያለሁ። ሎጎ እና ባዮን ማስተካከል ነው። ስድስተኛ ኦፕቲማይዝ ማድረግ። ለምሳሌ አሁን የምትለቁት ቪዲዮ ለቅርብ ሰው ወይም ደግሞ አካባቢያችሁ ላለ ሰው ይደርሳል ወይስ አይደርስም የሚለውን ቼክ ታደርጋላችሁ። እሱን ኦፕቲማይዝ ታደርጋላችሁ ማለት ነው። ለአውቶሜሽን እንዲመች አድርጋችሁ ወይም ደግሞ አሁን የምትለቁት ቪዲዮ ወደ ዩናይትድ ኪንግደም ወይም ደግሞ እናንተ ወደ ከፈታችሁበት ወደ ፍራንስ እንዲደርስ ነው የምትፈልጉት ያ ቪዲዮ። ስለዚህ እሱን ምን እናደርጋለን? እዚች ጋር ሶስቷን ዶት ክሊክ በማድረግ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ፕራይቬሲ ሚል ይመጣል። እዚህ ጋር እችን ፕራይቬሲ ሚለውን ክሊክ ታደርጋላችሁ። ከዛ ሰጀስት ዩር አካውንት ቱ አዘርስ ሚለውን ክሊክ ታደርጋላችሁ። እንደምትመለከቱት በጣም ብዙዎቻችሁ ቲክቶክ አውቶሜሽን እንዳትሰሩ የሚያደርጋችሁ ይሄኛው ነው። አያችሁት? እዚህ ጋር ምንድነው ስልካችሁ ላይ ኮንታክት ካለ የምትለቁት ቪዲዮ አጠገባችሁ ላለ ሰው ኮንታክት እንዲደርስ እያደረገ ነው ቲክቶክ። ይሄንን ኦፍ አድርጉት። ቲክቶክ አውቶማቲካል እነኚህ ነገሮች ኦን ያደርጋቸዋል። እኔ ኦፍ አደርጋቸዋለሁ። የምትለቁት ቪዲዮ ኢንተርናሽናል እንዲደርስ ብቻ ነው የምንፈልገው። ይሄንን ኦፍ ታደርጋላችሁ ማለት ነው። ሌላ በተረፈ እዚህ ጋር ወደ ታች እንሄድና ሲንክ ኮንታክት እንደ ፌስቡክ ፍሬንድስ የሚለውንም እሱ ኦፍ ነው። ከዛ ሎኬሽን ሰርቪስ ሚል አለ። ይሄንንም ሎኬሽን ሰርቪስ ኔቨር ነው የሚለው እዚህ ጋር አውቶ። በጣም አሪፍ። በመቀጠል ምንድነው የምናደርገው? ቪዲዮአችን ዳውንሎድ እንዲደረግ ኦን መሆኑን ቼክ አድርጉ። ሞር ቪዲዮአችሁ ዳውንሎድ በተደረገ ቁጥር ለብዙ ሰው ቫይራል የመሆን ቻንስ አለው ማለት ነው። ይሄንን ከጨረስን በኋላ ሰባተኛ የምናደርገው ምንድነው? በየቀኑ 2 እና 3 ከዛ በላይ ቪዲዮዎችን አፕሎድ ማድረግ አለባችሁ። ሚኒመም 2 ቪዲዮ አፕሎድ ማድረግ አለባችሁ። ዩቲዩብ ላይ ሃይ ኳሊቲ የሆነ ቪዲዮ አፕሎድ ማድረግ አለባችሁ። ሌላ በመጨረሻ ከዚህ በፊትም አልነገርኳችሁም፣ ይሄ እስከ መጨረሻ ለተከታተላችሁት ሚስጥር ነው ማለት ነው። አካውንቱን ስትከፍቱ ያው እንደምትመለከቱት እንግሊዘኛ ኮንተንት ነው የሚመጣው። ይሄንም እንደምታደርጉት መጠቀም አካውንታችሁን 2-3 ቀን መጠቀም አለባችሁ። ልክ እንደዚህ አካውንታችሁን 2-3 ቀን መጠቀም አለባችሁ። ይኸው ልክ እንደዚህ እስከ መጨረሻ ማየት ከእናንተ ጋር ተቀራራቢ ቪዲዮዎች ሲመጡ እነኛን ቪዲዮዎች ላይክ ማድረግ። ለምሳሌ ይህን ቪዲዮ አየሁት፣ ላይክ። ከዛ ከኔ ጋር ተመሳሳይ የሆኑ ቪዲዮዎች ሲመጡ ላይክ አረጋቸዋለሁ ማለት ነው። 1-2 ቀን አካውንቱን ለብቻ ተጠቀሙት። ከዛ በኋላ ቪዲዮአችሁን አፕሎድ ማድረግ ትችላላችሁ ማለት ነው። ከ2 ቀን በኋላ ቪዲዮአችሁን በቀን 2 ወይም 3 ቪዲዮ አፕሎድ ማድረግ ትችላላችሁ ማለት ነው። በመጨረሻም በቀን ከ2 እስከ 3 ቪዲዮ አፕሎድ ማድረግ ቻላችሁ ማለት 1 ወር ባልሞላ ጊዜ ውስጥ አካውንታችሁን ሞኔታይዝ እንደምታደርጉ እርግጠኛ ነኝ። አሁን የነገርኳችሁን 8ቱን መንገድ ከተከተላችሁ በስተመጨረሻም 10,000 ፎሎወር እና በ1 ወር ውስጥ 100,000 እይታ ስትገቡ አካውንታችሁ ሞኔታይዝ ይሆናል ማለት ነው። ሞኔታይዝ ከሆነ በኋላ ኢትዮጵያ ውስጥ ተከፋይ ለመሆን ገንዘቡን ዊዝድሮል ለማድረግ ፔፓል ያስፈልጋቸዋል። ስለዚህ የፔፓል ሶሉሽን የምትፈልጉ ከሆነ እኛን ኮንታክት ማድረግ ትችላላችሁ።
እናንተ ብቻ ለሞኔታይዜሽን ያብቃችሁ። ፔመንት ሜተድ የሚያስቸግራችሁ ከሆነ የኛን የሰፖርት ቲም ኮንታክት ማድረግ ትችላላችሁ። እንዲሁም ደግሞ አድቫንስድ የሆነ የቲክቶክ ኮርስን ጆይን ማድረግ እፈልጋለሁ የምትሉ ከሆነ ደግሞ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ ሊንክ አስቀምጥላችኋለሁ የቡና ዌብሳይት። ዛሬውኑ ጆይን አድርጋችሁ ምን አይነት ኮንተንት እንደምትሰሩ ኤቭሪቲንግ ስቴፕ ባይ ስቴፕ የሚያሳይ ሙሉ የቪዲዮ ቱቶሪያል ከሞጁል ጋር አንድ ላይ ማግኘት ትችላላችሁ ማለት ነው። መጨረሻ ላይም አካውንታችሁ ሞኔታይዝ አድርጋችሁ በየወሩ ተከፋይ መሆን ከቻላችሁ አንድ ቲም ላይ ጆይን ማድረግ ትችላላችሁ። እሱም 1 ሚሊዮን ኮሚኒቲ ይባላል። ይሄ 1 ሚሊዮን ኮሚኒቲ የኢትዮ ኮምፒውተር ስኩል ተማሪዎች ስብስብ ሲሆን 167 እና ከዛ በላይ የሆኑ ሰዎችን አንድ ቦታ የሚያገናኝ ነው። ይሄኛው 167 ሰዎች ማለት የተለያየ ኒች የሚሰሩ የተለያየ ሚስጥሮችን የሚያውቁ እንዲሁም ደግሞ በተለያየ መንገድ አካውንታቸውን ሞኔታይዝ ያደረጉ ሰዎች የሚሰበሰቡበት ቦታ ነው። ስለዚህ አካውንታችሁን በፍጥነት ሞኔታይዝ ማድረግ ከቻላችሁ እዚህኛው ቲም ላይ ጆይን ማድረግ ትችላላችሁ ማለት ነው። በቀጣይ ደግሞ ምን አይነት ኒቾችን መስራት እንዳለባችሁና የትኛው አዋጭ ነው ደግሞ በፍጥነት ሞኔታይዝ ለማድረግ ደግሞ የትኛውን ኒች መጠቀም አለባችሁ የሚለውን ይዤላችሁ የሚመጣ ይሆናል ማለት ነው። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።